አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመካይቱ ቻናል ተከታታዮች እንደምን አላችሁ? ሁሉ ሰላም ነው፣ ሁሉ መልካም ነው። አልሐምዱሊላህ ረብል ዓለሚን። ዛሬ አጠር ያለ ቪዲዮ ነው ማሳያችሁ፣ ግን እስከ መጨረሻው አውሉ። የሳሎን አሰራር ነው ማሳያችሁ። ዶሮውን ጊዜ እንዳይወስድብኝ ብዬ አጥቤ ምን ብዬ እንደዚህ በኋራት እየጨመርኩ ነው ማለት ነው። ለምን ጊዜ ይወስዳል? ረጅም ሲሆን ቪዲዮ ሰዎች በጣም የመሰልቸት ስላለ ቪዲዮ አያዩም። ግን እንደዚህ ቶሎ ቶሎ እያደረኩኝ ነው። ይሄ በኋራት ምናምን ጨምሬያለሁ። በጣም ያምራል። እዚህ በኋራት ነው የጨመርኩት እና በጣም ቀላል ነው። በጣም ቀለል ያለ ነው፣ ግን ምግቡ በጣም ነው የሚጣፍጠው። ትወዱታላችሁ። በተለይ ማራት ያላችሁ ሳሎን አሰራር ላይ ነው ማሳያችሁ። እንደዚህ በኋራት ታጨመርኩኝ በኋላ በኋራት እንደዚህ አድርጌ በደንብ ታዳርሱት በኋላ በደንብ እንዲገባ በኋራቱ እንደዚህ ካደረኩት በኋላ ዘይት አገላለሁ። ዘይቱ በደንብ እስከሚገባልኝ በኋራቱን አዳርሰዋለሁ ማለት ነው። አንዳንዶቹም ወደ ፍሪጅ ያስቀምጡታል። እነዚህ ልጅ ስለረገኝ ነው። በኋራቱ በጣም ሽታ እንዲያመጣ ፍሪጅ ላይ ያስቀምጡታል ለተወሰነ ደቂቃ። እኔ ግን ጊዜ የለኝም። ዘይት ግሎልኛል። ይኸው ከዘይት ላይ ጨምራለሁ። ከዛ የሚያስፈልግ በመቀጠል ሽንኩርት ነው። ሽንኩርቱንም ልጬ እንደዚህ እየከተፍኩት ነው። ሩዝ ዘፍዝፍ ያለው የሩዝ ውሃ ጥጃለሁ። ያው እንደምታዩት እየፈላ ነው። ሩዝን ጨመርኩኝ። ሩዝ እስከሚበስል ይኸው ዶሮውን በስሏል። በዚህ መልኩ ተጠብሷል። ዶሮውን አውጥቼ እንደምታዩት ዶሮ በጣም የሚያምር ወደኛል የሚያምር ከረን ነው። ከዛ ምን አደርጋለሁኝ ዶሮውን በጠበስኩበት ዘይት ላይ እጨምራለሁ እንትን ማለት ነው። የከተፍኩትን ሽንኩርት በጣም እንድፈጥን ብዬ ሽንኩርቱንም ከትፌዋለሁ። ምክንያቱም ቪዲዮ አጠር ሲል ነው እንደነገርኳችሁ። ሰው የሚያየው አጠር ካላለ ይሰለቻል እና አጭር ናት ቪዲዮዋን እስከ መጨረሻው አዋት እና እንደዚህ አድርጌ ሽንኩርቴን ከትፌዋለሁ። እንትኑን አወጣሁበት ዘይት ላይ ከዶሮውን የጠበስኩበት ዘይት ላይ ጨምሬዋለሁ። በጣም ጣዕም ቆንጆ ጣዕም ይሰጠናል። ይሄው ጨምሬዋለሁ። እንደምታዩት እንደዚህ ሆኖ በዚህ መልኩ ይጠበሳል። በደንብ አድርገን እንጠብሰዋለን። ቀይ ካልሆነ ሳሎና ላይ ነጭ ሲሆን ሽንኩርት ጥሩ አይደለም። እኔ ሴት ወይም ስለማትወድ ነው አብዛኛውን እንደዚህ አድርጌ ከጠበስኩኝ በኋላ በጣም ቀይ እስከሚመስል ከዛ ድረስ ቲማቲሜን እንተክላለሁ ቆርጣለሁ ማለት ነው። ይሄ ቲማቲም ልቆርጥ ነው። እንደዚሁም አንዳንድ አትክልቶች ቁድራ ቆርጣለሁ፣ አሳያችኋለሁ። እና እስከዛ ድረስ እንደዚህ እስከሚበስልልኝ ሽንኩርቱ እኔ ሌላ ስራ እሰራለሁ ማለት ነው። እንደምታዩት እዚህ ጋር ኮስረ፣ ድንች፣ ቲማቲም፣ ፍልፍል በርድ፣ ፍልፍል ሀር አለኝ። እንግዲህ እንደምታዩት ዛህራ ማድረግ ትችላላችሁ። እኔ ለጊዜው ስላለቀብኝ አላደረኩም። ከዛ በኋላ ይሄው በዚህ መልኩ እንደዚህ አድርጌያለሁ። ቲማቲሜን ከትፋለሁ በደንብ አድርጌ ሩዝ እስከሚበስልልኝ ይሄ ሽንኩርቱ እሱን እሰራለሁ ማለት ነው። ውድ ተመልካቾች ሰብስክራይብ ላይ ማድረግ ግን እንዳትረሱ። ከዛ እንደዚህ ካረፈ ቲማቲሙን በዚህ መልኩ ከትፌያለሁ። በጣም ያምራል። እንደዚህ ተከተፍኩ በኋላ ሽንኩርቱን ደግሞ ይሄው አውጥቼ ከድስት ላይ ባዶ ድስት ላይ አድርጌዋለሁ። ከዛ በኋላ ቲማቲሙን ጨመርኩት። ቲማቲሙን ጨምሬ አቁላለዋለሁ ማለት ነው። ምንም አይነት ዘይት አልተጠቀምም። ዘይት ሲኖረው ለፍሪድ ብሎም አይደለም አይጨምርም። እስከ የምታዩት በኋራት ሚክስ ነው፣ የሌለበት ነገር የለም። ይሄ በኋራት እንግዲህ በኋራት ማድረግ ጀምሬያለሁ። እንደምታዩት ፎቶውን አሳያችኋለሁ። ይሄ ከሞን ነው፣ የተፈጨ ከሞን ነው። በጣም አሪፍ ነው። እስከ ፊት ለፊት ላይ የምታዩትም ያው በደንብ ሚት አይመስለኝም። እርድ ነው። ይሄ ደግሞ ትንሽ ነው እርድ የሚጨምረው፣ ብዙም አይደለም። በመቀጠል ከሁሉም እንትን ያለበት የሁሉም ቅመሞች ያለበት ሚክስ በኋራት ነው። እነዚህ ጨርሶ እንዳለ ሚክሶች ናቸው። ፎቶ ላይ የምታዩቸው ያን ነው። ሁሉም ይሄ በርበሬ ነው። ትንሽ ጨምራለሁ የሚያቃጥል በርበሬ
እናንተ የማያቃጥል ሰዎች ማለት ከሆነ አትጨምሩ። የሚያቃጥል እንደ ሰዎቻችሁ ማለት ነው። እንግዲህ በኋላቶችን መጥለብ ትችላላችሁ። በጣም ጥሩ በኋላቶችን ይጣፍጣሉ። በጣም ነው ደስ የሚለው። ይሄ ደግሞ ፍልፍል በረድ ዴቆት ነው። የተፈጨ የበርበሬ እንትን ነው። ይሄ በጣም ብዙ ነው የማደርገው። ቃላ ያደርጋል። አሪፍ ነው። ለሳሎና በጣም ቆንጆ ነው። እንደምታዋቸው ይሄ ደግሞ አያችሁ ሁሉም ያለበት ሚክስ ባህራት የሌለበት ቅመም የለም። ሁሉም እንደምታዋቸው ባህራቶች እንዳለ ሚክስ ናቸው። ማየት ትችላላችሁ። የሌለው ነገር የለም። ይሄንን ባህራት መጥረብ ትችላላችሁ። ቤት ከሌላችሁ ይሄን እንደዛ አድርጋችሁ ለሳሎና በጣም አሪፍ ነው። እንደምታውቁ እኔ ከሁሉም እያረኩኝ ነው። ከሁሉም እያረኩ ነው። በጣም ጥሩ ጣዕም ይሰጠዋል። ይሄ ደግሞ ፍልፍል ከሶድ ነው የሚጨምረው። እሺ ከዛ በኋላ ይሄ እንደምታውቁ ፍልፍል አሶድ ፓፓ የቁንዶ በርበሬ ፍሬ ነው። እዚህ ጋር ሄል እጠቀማለሁ። ሄል በሀገራችን እንደሚባል አላውቅም። ለጊዜ በስቶልኛል። ለጊዜ ላስላስክ ነው። ሳሎና እየተቆላላ ነው። በኋራት የሚጨመርኩት እንዳለ ጨመርኩት። አንድ ሳልሳ አዘጋጃለሁ። አንድ ያቀራባሉ ስራውን ከሚጨምር እንደምታውቁ ከዛለሁ ቁጥራዬን አጣጥፋለሁ። ከዛ ማቲ ሶሪ ሳልሳ ጨምራለሁ። ትንሽ እንደሚይዘው ያሳያችኋል። ሳልሳ ሲጨምር ቁጥር ያታጥዋል። ይሄ ሳልሳ ጨመር ያለኝ አሁን ጨምራለሁ። እንትን ቁጥሩን ጨመርኩት። ከዚህ መልኩ እንደዚህ አቀራርባለሁ። ከዛ ትንሽ የነጭ ሽንኩርትና ዝንጅብል አስተካክላለሁ። ትንሽ ጣል አድርጌበታለሁ። ማጂ ከሆነ ከዛ በመቀጠል ዶሮ ጨመርኩት። አሁን ውሃ ሞላችሁ ውሃ ሞላና ቀጥታ ልጆች ከሚወስዱ ጥሩ ልጆች የሚሆን ልጆን አቀረበኩት። በነገራችን ላይ ለብዙ ብቻ አይደለም ለፊሪጅ ነው። አብዛኛው ፊሪጅ ነው። እዚህ ጋር ደግሞ ሌላኛው ሰዎቹ ግማሾቹ ሳሎና ይበሉ። እዚህ ጋር ዶሮ ቀቅያለሁ። ልብሱን አላበሰሉትም። ይሄ ነጭ ሳሎና ነው የሚበላው። ተመልከቱ። ውስጥ ደግሞ ዶሮ በቀቀልኩበት ውሃ እርድ እየሰራ ነው። እንደዚህ ነው። ከዛም ሳሎና ከሚወስድ ይሄኛው የምናበስላለን። ቀጥታ ይሄን ያወጣሁትን ዶሮ ወደ ፍሮን አስገባዋለሁ። ሌላውን እየጨመርኩ ነው ሳሎና ላይ። ከዚህ ጋር ከዝባራ በርበሬ፣ ነጭ ሽንኩርት ምናምን አዘጋጅቻለሁ። ጨመርኩኝ። ይሄ በቃ ይጨርሳለሁ። እየበሰለ ነው። ወደዛኛው እንሄዳለን። ተከታተሉኝ። እዛኛው ወጥቷል። ዶሮ በዚህ መልኩ ሩዙን በስሎ አሁን እንትን አደርግበታለሁ። አሁን ቆንጆ የሆነ ሽታው በጣም ይላል። ይሄ በዚህ መልኩ አልቋል። ሳሎና መልኩ አልቋል። መልካም ቀን ወይም የሰዓት አቆጣጠራችሁ መልካም ሌሊት። ባይ ባይ። ወዳችኋለሁ። ሰብስክራይብ ላይክ አድርጉኝ። ውድ ቤተሰቦች ፋሚሊ በጣም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ አድርጉኝ። ሀገራችንን አላህ ካለበት ችግር አላህ ያውጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ።